ሰላም ጤና ይስጥልን የተከበራችሁ ውድ የቤተ ተዋህዶ ቤተሰቦች፣ በዚህ ቻናል ስለ ኦርቶዶክስ ተዋህዶ ክርስትና ሃይማኖት ምንነትና ተያያዥ ስርዓቶች ብሎም ስለ ጉልህ ትውፊቶች የአበው ካህናት ስብከትና የቅዱስ መጽሐፍትን አስተምሮነት መነሻ ማድረግ እንማማራለን። መሰረታዊ ሀሳቦችንም እንቀያየራለን። ውድ ቤተሰቦች፣ ለዚህ መልካም ሀሳብ ቤተሰብ ሆነው እርስዎ ያለዎትን ለሌሎች ለማካፈል ከእርስዎ የጎደለውን ደግሞ ከሌሎች ለመማር ፈቃዶ ከሆነ እዚህ ቻናል ላይ ሰብስክራይብ ያድርጉና ዘወትር ሃይማኖታዊ ይዘት ያላቸው ትምህርቶች ሲለቀቁ ወይም ሲጫኑ የማስታወቂያ መልእክት እንዲደርሶት የደወል ወይም የኖቲፊኬሽን ምልክቷን አንዴ በመጫን ይቀላቀሉ እያልኩኝ ለዛሬ በመጀመሪያ መነሻ የሚሆነው የትምህርት ይዘታችን ወይም ክፍል 1 መቅደመ ሃይማኖት ነው። ውድ የተዋህዶ ቤተሰቦች፣ መቅደመ ሃይማኖት የሚለው ሀረግ የሚያሳየን ከሃይማኖት በፊት ማወቅ ያለብን መሰረታዊ ጉዳይ አለ። እርሱም የፍጥረታት ፈጣሪ የሆነው ገዣችን የሆነው የኢየሱስ ክርስቶስ ሁለት ልደት እንዳሉት ለማመላከት የተቀመጠ ነው። ይህንም ስንመለከት ክርስቶስ ቅድመ ዓለም ወይም ዓለም ከመፈጠሩ በፊት ያለ እናት ከአብ መወለዱ አንደኛ ልደቱ፣ ድህረ ዓለም ወይም ዓለም ከተፈጠረ በኋላ ከእመቤታችን ከቅድስት ማርያም ያለ አባት መወለዱ ሁለተኛ ልደት እንላለን። በዚህም ክርስቶስ ወልደ አብና ወልደ ማርያም የተባሉ ሁለት ልደቶች ሲኖሩት ይህም በተዋህዶ የከበረ ሃይማኖት ነው ይለናል። ይህን መነሻ ማድረግ ሀገራችን ኢትዮጵያ በመጀመሪያ ያመነች በኦርቶዶክስ ተዋህዶ ሃይማኖት ሲሆን በአቡነ ሰላማ ስብከት እንደሆነም ይነገራል። ከዚህ አኳያ አበው ካህናት ቅዱስ መጽሐፍ የቀና ሃይማኖትን ከተግባረ ሥጋና ከተግባረ ነፍስ አስቀድሞ መማር ተገቢ መሆኑን ያስረዱናል። ምክንያቱም የቀና ሃይማኖት ለምግባረ ሥጋና ለምግባረ ነፍስ መነሻ ከመሆኑ አኳያ የቀና ሃይማኖት ከበጎ ስነ ምግባር፣ በጎ ስነ ምግባር ከበጎ ከቀና ሃይማኖት የጸና ከሆነ ከጸባ አጋንንት፣ ከስጋዊ ጠላት፣ ከገሃነመ እሳት መዳን በኋላ መንግስተ ሰማያትን መውረስ ያስችለናል ይሉናል። ነገር ግን ይህ ባይሆን ከጸባ አጋንንት፣ ከስጋዊ ጠላት እንዲሁም ከገሃነመ እሳት መዳን አይቻልም ይሉናል። ውድ የተዋህዶ ቤተሰቦች፣ የቀና ሃይማኖትን ከበጎ ስነ ምግባር አደላድን ከያዝን በኋላ ሁለት ነገሮችን ማወቅና መማር ያስፈልገናል። እሱም ምግባረ ሥጋና ምግባረ ነፍስ። ውድ ቤተሰቦች፣ ምግባረ ሥጋና ምግባረ ነፍስ የሚባሉት ለሁላችንም አዲስ ሀሳብ ባይሆኑም እንዲያው ለማነቃቃት ወይም እንዲያው ለማስታወስ ያክል በተወሰነ ምሳሌ ሰጠን እናያለን። ምግባረ ሥጋ የምንላቸው መሰረታዊ ስጋዊ ፍላጎታችን ለማሟላት የምንፈጽማቸው ሲሆኑ እንደ እርሻ፣ ቁፋሮ፣ ንግድ፣ የመንግስት ስራ፣ የግል ስራ ወዘተ የመሳሰሉት ሲያካትት፣ ምግባረ ነፍስ የሚባሉት ደግሞ ምድራዊ ህይወትን ጨርሰን የዘላለም ህይወት ቤት ለመስራት ወይም መንግስተ ሰማያትን ለመውረስ መከወን የሚገቡን ተግባራት ሲሆኑ ለምሳሌ እንደ ጾም፣ ጸሎት፣ ምጽዋት፣ ፍቅር፣ ትሕትና፣ ሰጊድ የመሳሰሉትን ያካታል። የተከበራችሁ ቤተሰቦች፣ ከዚህ በመቀጠል የምናየው ስለ ሃይማኖት ምንነት ሲሆን አባ ቤተ ማርያም እና ሊቀ መዘምራን ሞገስ ዕቁባ ጊዮርጊስ በመተርጎም በ1990 ዓ.ም አምስቱ አዕማደ ምስጢር ምስለ ፍጥረት በሚል ርዕስ ያሳተሙትን ትምህርታዊ መጽሐፍ ዋቢ በማድረግ የምንማር ሲሆን መነሻችንም አዕማድ የሚለው ቃል ይሆናል ማለት ነው። ውድ ቤተሰብ፣ በዚህ መጽሐፍ አዕማድ የሚለው ቃል የተሰጠው አቻ ፍቺ ወይም ትርጉም ምሰሶ ወይም አቋም ማለት ሲሆን ለኦርቶዶክስ ተዋህዶ ሃይማኖት መሰረት የሆኑትን ወይም አምስቱን ነጥቦች አጉልቶ ለማሳየት የተጠቀመበት እንደሆነ ያሳየናል። ስለዚህ እስኪ ለኦርቶዶክስ ሃይማኖት አምስት አዕማድ የተባሉት ወይም አምስቱ አዕማደ ምስጢሮች ምን ምን ናቸው የሚለውን በመነሻነት ስናይ በቅደም ተከተል የመጀመሪያው አዕማድ ምስጢረ ሥላሴ፣ ሁለተኛው ምስጢረ ሥጋዌ፣ ሶስተኛው ምስጢረ ጥምቀት፣ አራተኛ ምስጢረ ቁርባን ሲሆኑ የመጨረሻውና አምስተኛው ምስጢረ ትንሣኤ ሙታን ናቸው። በቀጣይ በዚህ ፕሮግራም ሁሉንም ራሳቸውን አስችለን የምናያቸው ሲሆን መነሻችን ምስጢረ ሥላሴ መሆኑን ከወዲሁ እየጠቆምን ለዛሬው በዚህ ይብቃን። እርስዎ ቻናሉን በመቀላቀል እንዳይረሱ እያሳሰብን እስከዛው የፈጣሪ ጥበቃ ከሁላችን ጋር ይሁን እያልን የዛሬውን መነሻችንን በዚህ እናጠቃለን። ቻናሉን